እሺ ማርኬቱ ላይ ካላችሁ ይሄ በጣም ኢምፖርታንት ነው ማወቅ አለባችሁ። ነገ ማለትም ጁን 12 አርብ ቀን የስፔስ ኤክስ አይፒኦ የሚደረግበት ቀን ነው። አይፒኦ ማለት አንድ ስቶክ ለመጀመሪያ ጊዜ ለሽያጭ ወደ ገበያ የሚወጣበት ቀን ነው ፐብሊክ ላይ ማለት ነው። ለስፔስ ኤክስ ደግሞ አይፒኦም ሊስቲንግም ሴም ዴይ ነው ፋይናላይዝ የሚደረገው። ይሄ ለምን ከሌላው ወሳኝ ሆነ ካላችሁ ስፔስ ኤክስ ማለት በጣም ትልቅ ካምፓኒ ነው። ሊስቲንግ ላይ ብቻ የሚኖረው ማርኬት ካፕ ኦልሞስት 1 ትሪሊየን እንደምታዩት 996 ቢሊየን ነው የሚሆነው። ሊስት የሚደረግበት ኤክስቼንጅ ደግሞ ናስዳክ ላይ ስለሆነ ይሄን ሁሉ ማርኬት ካፕ ይዘው የናስዳክ ቶፕ 100 ሊስት ውስጥ መግባቱ ግዴታ ነው። የስፔስ ኤክስን ስቶክ እንግዲህ ከነገ ማርኬት ኦፕን ጀምሮ ትሬድ ማድረግ ትችላላችሁ። ሲከፈትም የሚኖረው ፕራይስ $135 ነው። በጣም ከፍተኛ ነው እና አጠቃላይ ያቀረቡት የሼር ብዛት 555 ሚሊዮን ሲሆን እሱ ደግሞ አጠቃላይ ወርዝ የሚያደርገው ወደ $74 ቢሊዮን ነው። በነገራችን ላይ ነገ የምሰሙትን ዜና እኔ ዛሬ ቀድሜ ልንገራችሁ። ከዚህ አይፒኦ ሊስቲንግ በኋላ ኢለን መስክ የዓለማችን የመጀመሪያው ትሪሊየነር የሚሆን ይሆናል። ለማንኛውም እነዚህ ነገሮች አንደርስታንድ ማድረግ የእኛ ሀገሩ የካፒታል ገበያ ላይ ለመሳተፍ በጣም ይጠቅማቸዋል። ለዛ ሴቭ አድርጉት፣ ላይክ አድርጉ፣ ኮፒ ሊንክ አድርጉ፣ ፎሎም እያደረጋችሁ